እኔ ገነት ነች ብለን ነው የምናስበው አሜሪካ ካናዳ ምናምን እዛ ስትገባ ግን ህዝቤ ኢትዮጵያዊ እዛ ያለው ልንገራችሁ ሰዓት መግዛት ይችላል እንደዚህ ይሄ አሁን ደሳይልም ሰዓቱ ያምራል የሚገርም መነጽር ፕራዳ መልበስ ይችላል ርካሽ ነው ቲሸርቴን ፖሎ ቲሸርት አደርጋለሁ የሚገርም ጂንስ አደርጋለሁ እንደዚህ ብዬ ፎቶ እንሳለሁ ህይወት ገራሚ አይደለም ግን እነዛ ሰዎች በቀን 12 ሰዓት ሙሉ ይሰራሉ ለ6 ለ7 ቀን ሁለት ሽፍት የሚሰሩ አሉ ለ15 ሰዓት 16 ሰዓት ማቃቸው 4 ሰዓት ብቻ ተኝተው ከዛ ይነሳል ወዲያው ነው እነዚህ ሰዎች ደግሞ አንድ ወር ክፍያ ካመለጣቸው በረንዳ የሚወጡ ናቸው እግዚአብሔር ነው የምላችሁ ያለ ማዋሸት 70-80% ኢትዮጵያዊ እንደዚህ ያለው ዲያስፖራ ሁሉ እኛ የሚመስለን ኢትዮጵያውንን ስናስበው ኦኬ ወንድሜ ወደ ውጭ ሀገር ሄድና በስማ በዶላር እየተከፈለው ነው ስንት ነው እየተከፈለ ያለው በዶላር ብለ ጠይቀዋለ ለሰዓት ማለት ነው እሱ ነው ምን ይላል 17 ወይም 18 ዶላር ይላል በዚህ አባስተ 2000 ይመጣልህ ወይኔ ጉዴ በሰዓት 2000 እየሰራ ነው ግን እሱ በዶላር ተከፍሎት በዶላር ነው የሚከፍለው which is እዚህ ብር ተከፍሎ ብር እንደምንከፍለው ገባቸው እዛም ሄዶ ስቃይ ነው እንደውም ዛ የባሰው ምንድነው ማንንም የሚያውቅ የለም ሁሉም ለየራሱ ነው ኢቭን ሀበሻውም ለራሱ ማለት ነው እንደዚህ መቀራረብ ያን ያህል አያውቅበትም ታውቃለህ ሙዲ ይያዛል like አስተውየዋለሁ እኔ ለዛም ነው አብዛኛው ጊዜ like ሀበሻ ሬስቶራንቶች ምናምን አላበዛም ነበር because like ይሁን ጭንቅ ይለኛል ቀረቤታው ያን ያህል አይደለም ሁሉም በየራሱ ነው በቃ ገባር እየተሸፈነ ነው እየተደበቀ ነው ግን ስንት ሰዎች አሉ ፓስፖርት ተሰጥቷቸው ምን ይዤ ልግባ ብለው ወደ ሀገራቸው አልመጡ ለ5 አመት 6 አመት ሙሉ ዝም ብለው እየሰሩ ያሉ እና ያ ነው እንግዲህ አቆ